ዶክተር ህይወት እንትንን አንብበሽዋል ዘ ኔክሰስ የሚለውን መጽሐፍ? ኖ እንዴ እኔ ኮሱ ነው ያነበብኩ ጊዜ ነው አይምሮ የበቃ እንትን ያለውና ዋትስ ሪያሊቲ ወደሚለው ትሄጃለሽ እና ምንድነው የሚባለው ራይት ብሬናችን ኦብዘርቭ ያደርጋል አይደል የሚባለው ሌፍት ብሬናችን ደግሞ ናሬት ያደርገዋል አይደል there is a narrator inside of us እና አሁን ለምሳሌ ድመት ፎኑን ስታይ ህፃን ልጅ ፎኑን ሲያይ ፎን ማያቅ ሰው ትልቅ ሰው ፎኑን ሲያይ እኔ ሳይ ናሬሽናችን በጣም ይለያያል የሚገርምሽ ነገር ሁላችንም ይለያያል እና ኢቭን ሪያሊቲ የምንለው ነገር ያየነው ሳይሆን በጭንቅላታችን ውስጥ ናሬት ያደረግነው ነው እና ከዛ ደግሞ as a human to human ደግሞ አግሪ ያደረግነው ነገር ነው እና ይሄ ትሩዝ የምትፈልጉ ሰዎች ኦልሞስት ጊቭ አፕ አይነት ነው መጽሐፉ የሚያሳየውና ሪያሊቲ ማለት ናሬሽን ነው በቃ whatever ትርክት የሆነ ብሬን ስፕሊት ሰርጀሪ ያደረጉለትን አይተሽዋል ይሄ ምንድነው ሲጀር ሲያጠቃው ጊዜ ይሄ ማከለኛውን ብሬን ሰርጀሪ አይቀሻል የተሸለመው ሰው ምንድነው ያደረገው መሰለሽ they cut the middle part አሁን ያልሽው corpus whatever when they cut that the two brain communication አቆሙ እና ኢንዲቪጁዋሊ ሰርቭ ማድረግ ጀመሩና ቦርድ ፊትለፊቱ አደረጉ ሰውየው አላይሹም እሱ ነገር እና ቦርድ አስቀምጡና በግራንድ የሆነ ኦብጀክት አስቀምጡ በቀኝ የሆነ ኦብጀክት አስቀምጡ ማለት ነው ሰውየው አዋርድ ተሸልሟል ከዛ በኋላ ምንድነው የምታየው ሲሉት ሰውየው ያየው I don't know left and right ን ኮሬክት አድርጉት ግን በሰውየው ያየው let's say በራይት በኩል ያለውን ነገር ነው I think ሃመር እና ሶን የሰጡትና ምን ታያለክ ሲሉት ናሬት ያደረገው በራይት በኩል ያየው ነው ሁለቱንም እኮ ነው ያየው ግን የኦንሊ ተመለከተው አንዱን ሳይል ነው ያንን አላየው ከዛ ወረቀት ሰጡትና በቀኝ እጁ ደግሞ እሲ ሳለው ያየውን ነገር ሲሉት የሳለው ሃመሩን ነው ባይዘው it's very interesting እና እሱ ነገር የተሸለመ አዋርድ ነውና ይሄ the right and left brain እንዴት ኮሙኒኬት እንደሚያደርጉና ኢቭን ያየነው ነገር አይደለም ማተር የሚያደርገው ሪያሊቲያችን በሌፍት ብሬናችን ነው ዲተርሚን የሚደረገው the narrator is going to win በቃ የኔ ሪያሊቲ ያየሁትን አይደለም ማተር የሚያደርገው how I narrate it ነው at the end of the day እና አንዳንዴ I know reality እንላለን ግን what is reality ስትዩ it is the narrator ነው በቃ narrator አሁን ለምሳሌ people with autism spectrum ያለው አሉ people with schizophrenia ያሉ ገባሽ አይደለ even the narrator ብሬናቸው በሆነ ምክንያት ከተዛባ ወይም brain traumatic brain injury ያላቸው ካሉ they might see different things we see the same thing like you know object wise የሆነ ነገር experience ያደርጋል it's all light አይደል አሁን ለምሳሌ የሆነ ነገር ስንመለከት የላይት ሪፍሌክሽን ነው ላይት እዛ ላይ ያርፍና ወደ አይኔ ያ ላይት ይገባል ያ ላይት ወደ ሌንሴ ሲገባ ያንን ብሬን ኮኦርዲኔት ያደርገውና ያየሹ ፎን ነው ያየሹ ሰው ነው ያየሹ እንዲ ነው ብሎ ይነግረኛል ማለት ነው እና at the end of the day የኔ ሪያሊቲ ምንድነው የሚሆነው ያየሁት ነገር ሳይሆን what my brain tells me ነው የሚገርምሽ ነገር